ከማንም የተሻለ መመኪያ መደገፊያ አላህ። ዘመድ ያለው ዘመዱ ሊጥለው ይችላል። ብር ያለው ብሩ ጥሎት ሊሄድ ይችላል፣ ሊያጣው ይችላል። ጉልበት ጤና ያለው ሊያጣ ይችላል። ከአላህ ውጭ ያለ በሙሉ ጠፊ ነው። ሁሌም ያለው አላህ። ለዚህ ነው ተወከል ዐለል ሐይ አለዚ ላ የሙት የተባለ። ያው መቼም የማይሞት በሆነው በአላህ ብቻ ተመካ የተባለ። ዱንያ የፈተና ሀገር ናት። ምን ቢጠፋ ምክንያቱን እንኳ የማያውቁት ሀሳብና ትካዜ ሀዘን ላይጠፋ ይችላል። ዱንያ የሀዘን ሀገር ናት። የዱንያ ህይወት በሀዘን በደስታ በማጣት በማግኘት በመኖር በመሞት በመገናኘት በመለያየት በመዋደድ በመጣላት በመቀራረብ በመራራቅ የተከበበች ህይወት ናት። ተቃራኒ ነገሮች የሚበዙባት ህይወት ናት። ዛሬ ሀብት ጤና የነበረው ሰው ነገ ሊያጣ ይችላል። ዛሬ አጥቶ ተስፋ የቆረጠ ሰው ነገ ሊያገኝ ይችላል። ስለዚህ በችግሮች ጊዜ የሚባሉ ዝክርና ዱዓዎች አሉ። በተለይ ወደ አክር ዘመን ወደ ዱንያ ፍጻሜ በተጠጋን ቁጥር ሙሲባዎች፣ አደጋዎች፣ ችግሮች ይበዛሉ። ችግሩ ይብዛም ይነስ ውስጣዊም ውጫዊም ይሁን የግልም የኡማም ይሁን በሸሪዓ መድኃኒት ተቀምጦለታል። ቢስሚላሂ ራሕማኒ ራሒም። ነው ዲን አልእስላም የሰው ልጆች ከጌታቸው ጋር ያላቸውን ግንኙነት በማሳመር ዱንያቸውንም አኼራቸውንም የሚያስተካክሉበትን ህይወታቸውን የሚያቀሉበትን መንገድ የሚያስተምር ዲን። ስንታመም በምን መልኩ ፈውስ እንደምናገኝ፣ ስናጠፋ በምን መልኩ ከጥፋታችን መዘዝ እንደምንድን፣ ከሰው ጋር ስንኖር ከጌታችን ጋር በሚኖረን ግንኙነት ምን ማድረግ ምን መተው እንዳለብን የሚያስተምር የተሟላ ዲን። በደስታና በድሎት ጊዜ የሚባሉ የሚደረጉ ነገሮች አሉ። በሀዘን በትካዜ በችግርና በጭንቀት ጊዜ የሚባሉና የሚደረጉ ነገሮች አሉ። ዲን አልእስላም ሁለንተናዊ ህግ ነው። ስለ ሁሉም ነገር ህግና ደንብ ያለው ዲን፣ ጉድለትን ከን የለው። ለዚህ ነው አልየውመ አክመልቱ ለኩም ዲነኩም ያለው አላህ። ዛሬ ዲናችሁን ሞላሁላችኋል። ምድራዊ ሰው ሰራሽ ህጎችን በምናይበት ጊዜ በየጊዜው ህጎች ይሻሻላሉ፣ ይጨመራል፣ ይቀነሳል። እስላምን በምናይበት ጊዜ ግን ነቢ ሊሞቱ 80 ምናምን ቀን ሲቀረው ተጠናቋል፣ ተሟልቷል። ቤተኛውም ዘመን ቤተኛውም ጊዜ የሰው ልጆች የሆን ነገር ሊገጥማቸው ለዚህ ለገጠማቸው ነገር ከቁርአን ከሐዲስ ብይንገኝለታል። የምናደርገው ነገር ሁሉ ራሱን የቻለ አደብና ስነ ስርዓት አለው። ህይወታችንን በሙሉ በዚህ ሸሪዓ ባስተማረን አደብና ስርዓት መሰረት ከመራን የምናደርገው ነገር ሁሉ አጅር ያስገኝልናል። ምንተወው ነገር ሁሉ ወደ አላህ ያቃርበናል። ስሜትን ተከትለን የምናደርገው ምንም ነገር አይኖርም። ስንተኛ የምናደርገው ምንለዋል። ባልና ሚስት ሲገናኙ የሚሉትና የሚያደርጉታል። ሰው ሲሞት የሚባልና የሚደረጋል። ህፃን ሲወለድ የሚባልና የሚደረጋል። ድህነትን ስንፈራ ሀብትን ስናገኝ ምንለውና ምናደርገዋል። ስለዚህ ይህን ውብና ሙሉ የሆነ ዲን በአግባቡ ልንማረው፣ ሁሌም በሁሉም ቦታ በሁሉም ሁኔታ ላይ ልንተገበረው ልንኮራበት ይገባናል። ይህን ያደረገን እንደሆነም ለህይወታችን ደስተኞች ተጠቃሚዎች እንሆናለን። እነሆ በሀዘን በችግርና በስቃይ ጊዜ የሚደረጉ የተለያዩ ዱዓዎች አሉ፣ አዝካሮች አሉ። የሰው ልጅ በህይወት እስካለ ድረስ ወይም በንብረቱ ወይም በአካሉ መፈተኑ ለተለያዩ ችግሮችና መከራዎች መጋለጡ የማይቀር በባሚነት የሚቸገሩ ሰዎች ይኖራሉ። አልፎ አልፎ ችግር የሚገጥመው ሰው ጭራሽ አይጠፋ። ዱንያ የፈተና ሀገር ናት። ምን ቢጠፋ ምክንያቱን እንኳ የማያውቁት ሀሳብና ትካዜ ሀዘን ላይጠፋ ይችላል። ዱንያ የሀዘን ሀገር ናት። የዱንያ ህይወት በሀዘን በደስታ በማጣት በማግኘት በመኖር በመሞት በመገናኘት በመለያየት በመዋደድ በመጣላት በመቀራረብ በመራራቅ የተከበበች ህይወት ናት። ተቃራኒ ነገሮች የሚበዙባት ህይወት ናት። ዛሬ ሀብት ጤና የነበረው ሰው ነገ ሊያጣ ይችላል። ዛሬ አጥቶ ተስፋ የቆረጠ ሰው ነገ ሊያገኝ ይችላል። ስለዚህ በችግሮች ጊዜ የሚባሉ ዝክርና ዱዓዎች አሉ። በተለይ ወደ አክር ዘመን ወደ ዱንያ ፍጻሜ በተጠጋን ቁጥር ሙሲባዎች፣ አደጋዎች፣ ችግሮች ይበዛሉ። ችግሩ ይብዛም ይነስ ውስጣዊም ውጫዊም ይሁን የግልም የኡማም ይሁን በሸሪዓ መድኃኒት ተቀምጦለታል። ኢማሙል ቡኻሪና ሙስሊም ከአብዱላህ ብን አባስ ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ከርብ ችግርና መከራ ሲገጥማቸው ላኢላሃ ኢለላሁል ዐዚሙል ሐሊም፣ ላኢላሃ ኢለላሁ ረቡል ዐርሺል ዐዚም፣ ላኢላሃ ኢለላሁ ረቡስ ሰማዋቲ ወረቡል አርዲ ወረቡል ዐርሺል ከሪም ይሉ ነበር ተብሏል።
ላኢላሃ ኢለላህ ከአላህ በስተቀር እውነተኛ አምላክ የለም። አልዓዚም ትልቅ የሆነው ጌታ አላህ፣ አልሐሊም ቻይና ታጋሽ የሆነው አጥፊዎችን ወዲያው በጥፋታቸው የማይቀጣ የሆነው አላህ እንጂ እውነተኛ ትክክለኛ አምላክ የለም። ላኢላሃ ኢለላሁ ከአላህ በቀር እውነተኛ አምላክ የለም። ረቡል ዐርሺል ዐዚም የታላቁ ዐርሽ ባለቤት የሆነው አላህ እንጂ ትልቁን ዐርሽ እንደፈጠረው የኔንም ትልቅ ችግሬን ማስወገድ ይችላል። ላኢላሃ ኢለላሁ ከአላህ በቀር እውነተኛ አምላክ የለም። ረቡ ሰማዋቲ የሰማያት ሁሉ ጌታ፣ ወረቡል አርዲ የምድር ጌታ፣ ወረቡል ዐርሺል ከሪም የተከበረው ዐርሽ ጌታና ባለቤት፣ ወይም ደግሞ ረቡል ዐርሺ አልከሪሙ የዐርሽ ባለቤት የሆነ አልከሪሙ ሰዎች ሳይጠይቁት የሚሰጥ ሳይጠይቁት ያልከፈሉበትን ውለታውን ሊመልሱት የማይችሉትን የሚሰጥ ቸር የሆነው ጌታ አላህ በስተቀር ሌላ አምላክ የለም ይሉ ነበር ተብሏል። ይህ አላህን በማላቅ አላህን በማወደስ በተውሂድ በመልካም ስምና በባህሪያቱ በማመን ፈጣሪነቱን አድራጊነቱን ሶስቱንም የተውሂድ አይነቶችን በመጥቀስ አላህን ተባረከ ወተዓላ የምናወድስበት የዱዓ አይነት ላኢላሃ ኢለላህ የሚለው የተውሂድ ቃልም 3 ጊዜ የተደጋገመበት ዱዓ አላህን ለማላክ ተውሂድ ኡሉሂያን፣ ሩቡቢያን፣ አስማ ወሲፋትን ለአላህ ለማጽደቅ በዚህ አምኖ ቃሉንም ያስተነተነ የራሱንም ደካማነትና ያለ አላህ ረዳት እንደሌለው በሚገባ ከማረጋገጥ ጋር ይህን ያለ ሰው አላህ ተባረከ ወተዓላ ካለበት ጭንቅ ያወጣዋል፣ ይገላግለዋል። ይሄም ይሁን ቀጥለን የምንጠቅሳቸው በችግር በመከራ ጊዜ የሚባሉ ዱዓዎች፣ ዚክሮች በተውሂድ የተሞሉ ናቸው። ተውሂዳችን ባጠራን ቁጥር ከአዱንያም ከአኼራ ችግር በቀላሉ መገላገል እንደምንችል የሚያሳዩ ናቸው። አንድ ሰው ዘንድ ኢማንና ተውሂድ ካለ ችግሮችን አላህ ያቀልለታል። ትልቁንም ትንሹንም ሽርክ የራቀ ሰው በአላህ ተባረከ ወተዓላ የተብቃቃ ሰው